ልዕልቷን እንዲህ ስትል ጠየቀቻት። እውነት ንጉሱን ከዙፋኑ ልታወርጁ ትፈልጊያለሽ? ቆይ ቢቀጣሽስ? ግን ፍርሃታቸውን የሚፈሩ ሰዎች ምንም ነገር አይቀይሩም። እየበደለ ዝም አልለውም። አንቺ ደግሞ ሚራ በጣም ፈርተሻል። በሰላም ነው? ከጥቂት ቀናት በኋላ የግዛቱ ሚኒስተሮች በቤተ መንግስቱ ሸንጎ ፊት ተሰበሰቡ። በስብሰባው ላይ ወታደሮችና ባላባቶች ጭምር ተገኝተዋል። ንጉሱም በዙፋኑ ላይ ከተቀመጠ ወዲህ ዛሬ አንድ ትልቅ ውሳኔ አስተላልፍላችኋለሁ። ልጄ ልዕልት ቫይራ የጠላታችንን ግዛት የሆነውን ልዑል ታገባዋለች። ይህ የጋብቻ ጥምረት ለግዛቶቹ አዲስ ጅማሮ ይሆናል። ሙሉ አዳራሹ በጫጫታና በግራ መጋባት ተዋጠ። ሁሉም ለመርዶዋ ባለቤት ለሆነችው ስለ ልዕልቷ ተጨነቁ። ከግዛቲቱ ህዝቦች ማንም ልዑሉን እንድታገባ የሚፈልግ አልነበረም። እኔ የውል ስምምነት አይደለሁም፣ ምትሰጠኝ ስጦታም አይደለሁም አባዬ። ምታስገድደኝ ከሆነ እኔ ራሴ ትልቅ ተቃውሞ ሆንብሃለሁ አባዬ። በልዕልቷ የራስ ክብር የተደነቁ ታዳሚዎች ለልዕልቷ ያላቸውን አክብሮት በጭብጨባ ገለጹ። በዛ ምሽት